ሰበር መረጃ ሀገረ ስብከቱ ያልተጠበቀ ውሳኔ ያሳለፈ። ቤተክርስቲያኑን ያሰደበው ካህን ማብራሪያ እንዲሰጥ ተጠየቀ። ቤተክርስቲያን ቀሲስ ደበበ እስጢፋኖስ በአፋጣኝ ምላሽ እንዲሰጡ አዛለች። በተያያዘ መረጃ ታላላቅ ሊቆችን ለሀገር የሚያበረክተው የአብነት ትምህርት ቤት ወደመ። ምክንያቱ እስካሁን ድረስ አልተገለጸም። በጋምቤላ ክልል 4 ሴቶች በደቡብ ሱዳን የሙሌ ታጣቂዎች ተወሰዱ። በዚህ ዓመት ብቻ 16 ሕፃናት ታግተዋል ተብሏል። የሹፌሮች እንግልት ዛሬም ድረስ ቀጥሏል። 7 አሽከርካሪዎች ታግተው የደረሱበት አልታወቀም ተብሏል። አንድ አሽከርካሪ ደግሞ ተገሏል የተባለው። የውጭ ባንኮች ወደ ኢትዮጵያ መግባት ለሀገር ውስጥ ባንኮች ስጋት መደቀናቸው ተሰማ። የገዳ ባንክ የአክሲዮን ሽያጭ ከአሁኑ መውረድ ጀምረዋል። ባንኮቹ ግን በይፋ በትናንትናው ዕለት በኢትዮጵያ ስራ እንዲጀምሩ የኢትዮጵያ ብሔራዊ ባንክ ፍቃዱን ሰጥቷል። ኢትዮጵያ ባለፉት 11 ወራት 409 ሺህ ቶን ቡና ወደ ውጭ ልካለሁ አለች። በቡና ዓለም አቀፍ ገበያ በኡጋንዳ ተበልጣለች የተባለችው ኢትዮጵያ በ3 ዓመት ውስጥ ከ8 ቢሊዮን በላይ ቡና መተከሉን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ከውጭ በተሰማ መረጃ ኢራን አሜሪካን ኪሳራ ደርሶባታል አለች። አያቶላህ አሊ ኮሚኒ አሜሪካ በፈጸመችው ጥቃት ምንም አላተረፈችም ብለዋል። ቴሄራን ለእስራኤል ሰልለዋል ያለቻቸውን ሰዎች በቁጥጥር ስር አውላለች። በትናንትናው ዕለት ብቻ 3 ሰዎችን በሞት ቀጥታ 700 የሚደርሱትን በቁጥጥር ስር መዋሏ ተሰምቷል። እስራኤል አሊ ኮሚኒ ለጥቂት ነው ከሞት የተረፉት አለች። የእስራኤል መከላከያ አዛዥ በበኩላቸው እስራኤል ካዝ አያቶላህ አሊ ኮሚኒ በነፍሰ ገዳዮች እጅ ሊሞቱ ነበር ብለዋል። አሜሪካና ፓኪስታን በኢራን ጉዳይ አለመግባባት ውስጥ ገብተዋል። አሜሪካ ፓኪስታንን ምንም አይነት ድጋፍ እንዳታደርግ ስትጠይቅ ፓኪስታንም አሜሪካ ካሁን በኋላ ጥቃት እንዳትከፍት አሳስባለች። ዶናልድ ጄ ትራምፕ ለኢራን 30 ቢሊዮን ዶላር ሊሰጡ ነው ተባለ። ፕሬዝዳንቱ ጦርነቱ እንዲቆምና ዲፕሎማሲያዊ ንግግሮች እንዲጀምሩ በድብቅ እየሰሩ ነው ተብሏል። ትራምፕ ካናዳን አስጠነቀቁ። ከካናዳ ጋር የሚደረግ የንግድ ግንኙነት የለም ብለዋል። ካናዳ አሜሪካ መክፈል ያለባትን ገንዘብ በ7 ቀናት ውስጥ ይፋ እናደርጋለን ብለዋል። ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ረፋድ ላይ የተሰሙ አዳዲስና ትኩስ መረጃዎች ወደ እናንተ እናደርሳለን። ቻናላችንን ለማበረታታት ላይክ፣ ሰብስክራይብ እና ሼር በማድረግ እንዲታግዙን እየጠየቅን ወደ ዜናዎቹ አለፍ። አብራችሁን ቆዩ። በቅድሚያም አስገድደው ደፈሩ የተባሉት ካህን ፈጣን ምላሽ እንዲሰጡ ተጠየቁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን አካባቢው ሀገረ ስብከት ጽሕፈት ቤት መልአከ ጽዮን ቀሲስ ደበበ እስጢፋኖስ ሰሞኑን በቀረበባቸው ውንጀላ ዙሪያ በ7 ቀናት ውስጥ ምላሽ እንዲሰጡ ማዘዙን የቤተክርስቲያኗ የሕዝብ ግንኙነት መምሪያ አስታውቋል። ቀሲስ ደበበ ክብረ ክህነትን የሚያጎድፍ ድርጊት ፈጽመዋል የሚል መረጃ በተለያዩ መገናኛ ብዙሃን አማካኝነት እየቀረበባቸው ይገኛል። ጽሕፈት ቤቱ ይህንን ቅሬታ መነሻ በማድረግ መምሪያው ማምሻውን ባሰራጨው መረጃ ጉዳዩን ማብራሪያ እንዲሰጡበት ጠይቋል ተብሏል። መረጃው ህዝበ ክርስቲያኑን ያስቆጣና በስፋት እያነጋገረ ያለ ጉዳይ መሆኑን የገለጸው ሀገረ ስብከቱ ሆኖም በቀሲስ ድርጊት ተበድለናል ባዮች እስካሁን ለሀገረ ስብከቱ በጽሑፍ ያቀረቡት አቤቱታ የለም ማለቱን መምሪያው ጠቅሷል። መልአከ ጽዮን ቀሲስ ደበበ በሀገረ ስብከቱ በቨርጂኒያ ግዛት የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። በተያያዘ መረጃ የአብነት ትምህርት ቤቱ ምንነቱ ባልታወቀ የእሳት አደጋ ሙሉ በሙሉ ወደመ። በደሴ ከተማ የሚገኘው የስሬ ምንጭ መካነ ሕይወት መስቀለ ክርስቶስና አባ ጊዮርጊስ ዘጋስጫ ቤተክርስቲያን የአብነት ትምህርት ቤትና የሰንበት ትምህርት ቤት አዳራሽ በትናንትናው ዕለት ምክንያቱ ባልታወቀ ድንገተኛ የእሳት አደጋ ሙሉ በሙሉ ወድሟል ተብሏል። በቃጠሎውም የአብነት ተማሪዎች መገልገያ መጽሐፍት፣ አልባሳትና ሌሎች ዕቃዎች ላይ ሙሉ ለሙሉ ጉዳት የደረሰ ሲሆን በሰው ሕይወት ላይ ምንም ጉዳት አለመድረሱን ለማወቅ የተቻለ ሲሆን በአጠቃላይ ከ2 ሚሊዮን ብር በላይ የሚያወጣ ንብረት ጉዳት መድረሱ ተመላክቷል። በደብሩ ከ200 በላይ የአብነት ተማሪዎች የሚገኙ ሲሆን በአሁኑ ሰዓት መጠለያና የመማሪያ ቁሳቁስ እጥረት ያጋጥማቸው በመሆኑ የአብነት ተማሪዎቹን ለመደገፍ እንዲሁም የወደመውን ሀብት ለመተካት የተቋቋመ ኮሚቴ ስራውን መጀመሩን ተገልጿል። የሾፌሮች እንግልት ዛሬም ድረስ ቀጥለዋል። 7 አሽከርካሪዎች በታጣቂዎች ታግተዋል። አንድ አሽከርካሪ ደግሞ ተገሏል ተባለ። ተሳፋሪዎችም ታግተው ተወስደዋል ብሏል። ይህንን ያለው ደግሞ የጣና የከባድ መኪና አሽከርካሪዎች ማህበር ነው። በአማራ ክልል ሰኔ 16 ቀን 2017 ዓ.ም ከ20 በላይ አሽከርካሪዎች በታጣቂዎች ተገለዋል መባሉ ይታወሳል። ተገለዋል በተባለበት የጎንደር መስመርና በአካባቢው ከጥቃቱ በኋላም በታጣቂዎች ግድያና እገታ መፈጸሙን ጣና የከባድ መኪና አሽከርካሪዎች ማህበር በትናንትናው ምሽት ባወጣው መግለጫ አስታውቋል። ማህበሩ በሰጠው ማብራሪያ ሰኔ 18 ቀን 2017 ዓ.ም 5 ሾፌሮች ታግተዋል። 6ኛው በዚህ ዕለት ከእገታ አምልጦ ነበር። ከመሪው ተደብቆ 100 ኪሎ ሜትር ከተጓዘ በኋላ ግን ሌላ ቦታ ላይ ገለውታል ብለዋል። ሰኔ 17 ቀን 2017 ዓ.ም ከጎንደር መተማ መንገድ 2 ሾፌሮች ታግተዋል። በቀን 16 የግድያ ጥቃቱ ከተፈጸመ በኋላ ነው ያለው ማህበሩ 7 ሾፌሮች በታጣቂዎች ታግተዋል፣ አንድ አሽከርካሪ ደግሞ ተገሏል ብለዋል። ተሳፋሪዎችም ታግተው ተወስደዋል ሲል ገልጸዋል። 2 ሾፌሮች የታገቱት ሰሞኑን ከ20
በላይ ሹፌሮች ተገደሉ የተባለበት መንገድ 5 ሹፌሮች በሌላኛው በአብራጅራና ሶረቃ መካከል አንዱ ሹፌር የተገደለውና ተሳፋሪዎችም የታገቱት ደግሞ በደለሉ አካባቢ መሆኑን ማህበሩ ገልጿል። አሽከርካሪዎችን ችግር ባለባቸው አካባቢዎች አትሄዱ ብለናቸዋል፣ አለመሄድ ቢቻል ውጤት ይመጣ ነበር፣ ይህ ሁሉ አይደርስም ነበር ብለዋል። በቀን 16 ሹፌሮች ተገለው እያለ በማግስቱ ሄደውን የታገቱት በአሊ ዶሮ መንገድ ግድያ የቀረው ማታ ማታ መጓዝ ስለቀረ ነው ሲሉም ገልጸዋል። በሌሎች አካባቢዎች ያለው እገታና ግድያ በምን ሁኔታ እንደሚገኝ ተጠይቀውም ከደብረ ታቦር ጋይንት ባለው መንገድ ቀድሞ መሻሻሎች አሉ እየተባለ ነው። ኦሮሚያ ክልልም የሌሊት ጉዞ ስለቀረ ብዙ ነገሩ ሴፍ ሆኗል ወይም ደህንነቱ ተጠብቋል ብለዋል። በቀን 16 የግድያ ጥቃት የተፈጸመበት መንገድ በጸጥታ ችግር ለወራት ተዘግቶ አሽከርካሪዎች 140 ኪሎ ሜትር መንገድ አላስፈላጊ ጉዞ ተጋልጠውና ተዳርገው መቆየታቸውን ማህበሩ አስታውሷል። ከጎንደር መተማ ሲጓዙ የነበሩ ወደ 21 አሽከርካሪዎች ሰኔ 16 ቀን 2017 ዓ.ም መቃ ላይ በታጣቂዎች ተገለዋል መባሉ የሚታወስ ሲሆን የምዕራብ ጎንደር ዞን ዛሬ ባወጣው መግለጫ ለጥቃቱ ጽንፈኛው ቅማንት ሲል የጠራቸውን አካላት ተጠያቂ አድርጓል። በሌላ ዜና በጋምቤላ ክልል 4 ሴቶች በደቡብ ሱዳን ታጣቂዎች ታፍነው ተወስደዋል ተባለ። በአንድ ዓመት ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በታጣቂ ቡድኑ ተወስደዋል ተብሏል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አጉላ ኡጅሉ ለቲክቫ ኢትዮጵያ እንደገለጹት ከሆነ ትናንትና ዕለት ከቀኑ 7 ሰዓት አካባቢ በአኝዋክ ብሔረሰብ ዞን በጎጌ ወረዳ ተዶ በሚጠራው አካባቢ የሙርሌ ታጣቂዎች 4 ሴቶችን አፍነው መውሰዳቸውን ተናግረዋል። ሙርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት ዕድሜ ክልል ውስጥ ያሉ 4 ሴቶችን ወደ ፒንጉዶ ከተማ በመጓዝ ላይ ያሉ ተኩስ በመክፈት አፍኖ እንደወሰዳቸው የገለጹት ኮሚሽነሩ አስቀድሞ በአካባቢው የነበሩ የጎንጎ ወረዳ ፖሊስ አባላትና ሚሊሻዎችን በኋላም የፌዴራል ፖሊስ፣ የሀገር መከላከያ ሰራዊትና የጸጥታ መዋቅር የጋራ ግብረ ኃይል ታፍነው የተወሰዱትን ለማስመለስ ቡድኑን እየተከታተሉ መሆናቸው አስታውቋል። በደቡብ ሱዳን የሚንቀሳቀሱ የሙርሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ የተናገሩት ኮሚሽነር ኦግሉ በጸጥታ ኃይሎች ኦፕሬሽን ከተመለሱት በስተቀር አብዛኛዎችን እንደሚገድልና ሱዳን ውስጥ ለጉልበት ስራ እንደሚሸጣቸውም መረጃዎች እንደሚደርሳቸው ገልጸዋል። ኮሚሽነሩ አክለው በ2017 ዓ.ም ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች ተዘርፈዋል ሲሉ ተናግረዋል። በሌላ ዜና የውጭ ባንኮች ወደ ኢትዮጵያ መግባት ለኢትዮጵያ ባንኮች ስጋት መፍጠራቸው ተገለጸ። በተለይ የገዳ ባንክ አክሲዮን ካሁኑ አደጋ ውስጥ ገብቷል ተብሏል። በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ሁለተኛው ባንክ ሆኖ የተመዘገበው ገዳ ባንክ አክሲዮን ማህበር ለሽያጭ ያቀረባቸው አክሲዮኖች ጋር በተያያዘ ከቀረቡት ስጋቶች ወይም ሪስክስ መካከል አንዱ የውጭ ባንኮች የኢትዮጵያን ገበያ መቀላቀል ነው ተባለ። በኢትዮጵያ ካፒታል ገበያ ባለስልጣን ሰኔ 10 ቀን 2017 ዓ.ም የገዳ ባንክ ደንበኛ ሳይ መግለጫ ወይም ፕሮስፔክትስ ማለትም በአክሲዮን ገበያው ስም በአክሲዮን ኩባንያው ስም የወጣና ኩባንያው ስላወጣቸው አክሲዮኖች የዕዳ ሰነዶች ወይም ሌሎች የኩባንያው ሰነድ መዋዕለ ንዋዮች ባህሪና ዓላማ የሚገልጹ መረጃዎችን በማካተት ህዝብ እንዲገዛ ጥሪ የተደረገበት የጽሑፍ ሰነድ መመዝገቡ ይፋ ተደርጓል። በዚህ ሰነድ ላይም ከ10 በላይ ለሽያጭ የቀረቡ የባንኩ አክሲዮኖች ወይም ኦርዲናሪ ሼርስ ዋጋ እንዲወርድ ወይም ኢንቨስተሮች በግማሽ ወይም ሙሉ በሙሉ ኢንቨስትመንታቸውን እንዲያጡ ሊያደርጋቸው የሚችሉ ስጋቶች በዝርዝር ውስጥ ተካቷል ተብሏል። ኢትዮጵያ ባለፉት 11 ወራት ብቻ 409 ሺህ ቶን ቡና ወደ ውጭ ሀገር ልክ ያለው አለች። በቀጣይ ዓመትም 1.3 ሚሊዮን ቶን ቡና ለማምረት እየሰራሁ ነው ብላለች። በየሳምንቱ ዝቅተኛ የመሸጫ ዋጋ ተመን እየወጣ ለቡና ላኪዎች ማህበር በየሳምንቱ መረጃ ይሰጣል ብሏል የቡናና ሻይ ባለስልጣን። የኢትዮጵያ ቡናና ሻይ ባለስልጣን በመጪው ዓመት 1.3 ሚሊዮን ቶን የቡና ምርት ለማግኘት ትኩረት ሰጥቶ እየሰራ መሆኑን አስታውቋል። የቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር አቶ ሻፊ ኡመር የቡና ምርትን ከማሳደግ አንጻር በርካታ ስራዎች እየሰሩ መሆናቸውና ውጤታማ መሆኑን መቻሉን አንስተው ባለፉት 11 ወራት 409 ሺህ ቶን ቡና ለውጭ ገበያ ማቅረቡን ተናግረዋል። ምክትል ዋና ዳይሬክተሩ የቡና ምርትና ምርታማነት ለማሳደግ ሰፊ ስራዎች ተሰርተዋል። ላለፉት በርካታ ዓመታት በየዓመቱ ከ400 እስከ 500 ሺህ ቶን ብቻ ነበር ማምረት የተቻለው። በዘንድሮ ዓመት ግን 1.1 ሚሊዮን ቶን ማምረት ተችሏል ብለዋል። ኢትዮጵያ ውስጥ የምርት ትንበያ ከየትኛውም ዓለም ሀገሮች በተሻለ ሁኔታ እየተሰራበት ነው። የትኛውም አካባቢ ምርታችን ሊቀንስ እንደሚችል፣ በምርት ላይ ሊያጋጥሙ የሚችሉ ችግሮችን ለመለየትና ምን ያክል ምርት ሊገኝ እንደሚችል የትንበያ ስራዎች ይሰራሉ ብለዋል። አሁን ላይ ያለውን የቡና ምርት መጨመር የተቻለው በመንግስት ኢኒሺዬቲቭ ባለፉት 3 ዓመታት ብቻ ከ8 ቢሊዮን በላይ የቡና ችግኝ በመተከሉ ነው ብለዋል። ከነዚህም ውስጥ ግማሽ የሚሆነው ወደ ምርት እየገባ ነው ሲሉ አክለዋል። ከወቅታዊ ዓለም አቀፍ ጉዳዮች ጋር ተያይዞ የሎጂስቲክስ ችግር በኢትዮጵያ ብቻ ሳይሆን በሌሎች ሀገሮች ይከሰታል፣ አሁንም ሊከሰት ይችላል። ባለፈው ዓመትም በዚህ ጉዳይ ተመሳሳይ ችግር ገጥሞ ነበር። አሁን ላይ ግን ትኩረት ሰጥተን እየሰራን ነው ብለዋል። ወደ ውጭ ሀገር የሚላክ ቡና ምርት በከፍተኛ ሁኔታ ሲጨምር የኮንቴነር እጥረት ይከሰታል። ችግሩ በያዝነው ወርም ገጥሟቸው እንደነበርና ከጅቡቲ ባዶ ኮንቴነር በማስወጣት ችግሩን ፈተናል ብለዋል። በተጨማሪም ከቡና ምርት በተያዘው ዓመት 2.4 ቢሊዮን ዶላር ተገኝቷል ብለዋል። ኢትዮጵያ እስከ 2010 ድረስ
ዝቅተኛ የቡና ዋጋ ተመን ስለሌላት ማግኘት የሚገባትን የውጭ ምንዛሬና ገቢ ሳታገኝ ቆይታለች ሲሉ ተናግረዋል። በባለስልጣን መስሪያ ቤቱ የገበያ አማራጭ ግብይትና ኮንትራክተር አስተዳዳሪ መሪ ስራ አስፈጻሚ የሆኑት አቶ ትእዛዙ ኤዶሳ በበኩላቸው ባለስልጣን መስሪያ ቤቱ በየሳምንቱ ዝቅተኛ የመሸጫ ዋጋ ተመን እያወጣ መሆኑና ተመኑንም ለቡና ላኪዎች ማህበር በየሳምንቱ መረጃው እንዲኖራቸው ይሰጣል ብለዋል። የዋጋ ተመን ማውጣት ያስፈለገው የሀገርን ገቢ ለማሳደግና ነጋዴዎች ተከራክረው ከፍ ያለ ዋጋ መሸጥ እንዲችሉ ነው። ነጋዴዎች የሽያጭ መረጃ እያገኘን አይደለም የሚሉ ተቀባይነት የለውም። ምክንያቱም በየጊዜው አፕዴት እያደረግን በማህበራቸው በኩል እያሳወቅን ነው። መረጃው አልደረሰኝም የሚል ካለ ቢሮው እየመጣ መውሰድ ይችላል ብለዋል። በየሳምንቱ የሚወጣውን ዝቅተኛ የዋጋ ተመን ለሁሉም ሰው ይፋ የማይደረገው የውጭ ሀገር ነጋዴዎች ኢትዮጵያ የቡና መግዣ ዋጋ ተመን አውጥታለች በማለት በዝቅተኛ የዋጋ ተመን ነው የምንገዛው እንዳይሉና ማግኘት ያለብንን ገቢ ላለማጣት ነው ሲሉም ጠይቀዋል። ከውጭ በተገኘ መረጃ አሜሪካ ከጥቃቱ ምንም አላተረፈችም ሲሉ የኢራን ከፍተኛ መሪ ተናገሩ። የኢራን ጠቅላይ መሪ ከእስራኤል ጋር የተኩስ አቁም ስምምነት ከተደረገ በኋላ ባደረጉት ንግግር አሜሪካ በቴህራን ኒውክሌር ተቋማት ላይ በከፈተቻቸው ጥቃቶች ምንም ስኬት አላገኘችም ሲሉ አጥብቀው ተናግረዋል። ጥቃቱ የኢራን ኒውክሌር መርሃ ግብር ለማደናቀፍ ምንም አይነት ፋይዳ አላስገኘም ያሉት አያቶላ አሊ ኮሚኒ በኳታር የሚገኘው የአሜሪካ አየር ጦር ሰፈር ላይ የወሰድነው አጸፋም ከባድ ጉዳት እንደደረሰበት ገልጸዋል። ኢራን ይህን ተባለ እንጂ ጥቃቱ የኢራን ኒውክሌር ምኞቷን በእጅጉ ጎድቷል ስትል አሜሪካ መናገሯ ይታወሳል። የአሜሪካ መከላከያ ሚኒስትር ፔት ሄግስት በአሜሪካና በእስራኤል የተሰበሰቡ መረጃዎች እንደሚያሳዩት ኦፕሬሽኑ የኒውክሌር መርሃ ግብሩን በእጅጉ በመጉዳቱ ለዓመታት ወደ ኋላ ኢራን እንድትመለስ አድርጓታል ብለዋል። ከዚህ ቀደም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ በሶስት ቁልፍ የኒውክሌር ጣቢያዎች ላይ የተፈጸመው ጥቃት ሙሉ በሙሉ መደምሰሱን የገለጹ ሲሆን ጉዳቱ ከተጠበቀው ያነሰ ሊሆን እንደሚችል ስማቸው ያልጠቀሰ የአሜሪካ ባለስልጣናት ተጠቅሶ የተሰራው ዘገባ በቁጣ የሐሰት ሲሉ ምላሽ ሰጥተዋል። ትራምፕ ሐሙስ ማለዳ ላይ በፔንታጎን ጋዜጣዊ መግለጫ ላይ የመከላከያ ሚኒስትሩ ሄግዝ እንደተናገሩት ተልእኮ የኢራን የማበልጸጊያ ተቋሞች ከስራ ውጭ ያደረጉ ታሪካዊ ስኬት ነው ብለዋል። ካቢኔት ትራምፕ የኒውክሌር ጣቢያ ሁኔታ ያስከተለውን ተጽዕኖ በተመለከተ ተናገሩት የተጋነነ መረጃ መሆኑን በመግለጽ ምንም ነገር ማከናወን አልቻሉምና ኢላማቸውን ማሳካት አልቻሉም ብለዋል። በኳታር የሚገኘው አሜሪካ የአየር ጦር ሰፈር ላይ የተፈጸመው ጥቃት በመጥቀስ ካሚኒ ይህ ክስተት ወደፊትም ሊደገም ይችላል ሲሉ ማስጠንቅቀዋል። በተያያዘ መረጃ ኢራን በስለላ ወንጀል የጠረጠረቻቸውን ተጨማሪ ሰዎች በቁጥጥር ስር መዋሏ ተሰማ። የኢራን ሆርሙዝ ግዛት ባለስልጣናት ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት በስለላ ወንጀል ተሳትፈዋል የተባሉ በዚህም የተጠረጠሩ ሁለት ሰዎችን በቁጥጥር ስር መዋሏን የፖሊስ ቃል አቀባይን ጠቅሶ የእስልምና ተማሪዎች ዜና አገልግሎት ኢስና ዘግቧል። ተጠርጣሪዎቹ በሆርሙዝ ጋር የስለላ ባለስልጣናት በቁጥጥር ስር የዋሉት በሀገሪቱ ውስጥ ሊነጣጠሩ ስለሚችሉ ጥቃቶችን ለመምከር ከውጭ አካላት ጋር በመገናኘት ነው ሲል የፖሊስ ቃል አቀባይን ጠቅሶ ኤስኤስኤን ዘግቧል። ወንድና ሴት ተጠርጣሪዎች መዋቢያቸውን በማስወጣትና የሳተላይት ስልኮች ለመጠገን በሚል ስም ተግባራቸውን ደብቀው እንደነበረ ገለጸው ዘገባው ለስራቸውም ከፍተኛ ገንዘብ እንደተከፈላቸው ገልጸዋል። መደበቂያ ቦታቸው ላይ በተደረገ ፍተሻም የቴሌኮሙኒኬሽን መሳሪያዎች እንዲሁም የጂፒኤስና ሳተላይት ስልኮች መገኘቱን ኢስና ዘግቧል። በተጨማሪም ካስ ለቻናል 13 እንደተናገሩት ከሆነ ኢራን የኒውክሌር መስሪያ ቤቶችን ዳግም የምታስጀምርበት ሁኔታ አይታይም። በአሜሪካና በእስራኤል ኃይሎች ጥቃት ሳቢያ ቴህራን የኒውክሌር ጦር መሳሪያ መገንባት አቅሟ በአጠቃላይ ወድሟል ብለዋል። ሆኖም ኮሚኒ ከተኩስ አቁም ስምምነቱ በኋላ ባደረጉት የመጀመሪያ ንግግራቸው የአሜሪካ ጥቃቶች ለኢራን ኒውክሌር ፋሲሊቲዎች ምንም አይነት ፋይዳ አላሳዩም ብለው ነበር። ዶናልድ ጄ ትራምፕ ለኢራን $30 ቢሊዮን ሊሰጡ ነው ተባለ። ገንዘቡ ለኃይል ምንጭነት ብቻ የሚውል የኒውክሌር ፕሮግራም ለመስራት የሚያግዝ መሆኑን የዲፕሎማቲክ ምንጮች አረጋግጠዋል። ዶናልድ ትራምፕ ኢራን ወደ ድርድር ለመመለስ ፈቃደኛ ከሆነች ከድጋፍ በተጨማሪ ማዕቀቦች ለማንሳትና የታገደባትን በቢሊዮን ዶላር የሚቆጠር ገንዘብ ለመልቀቅ ፈቃደኛ መሆናቸውን ለጉዳዩ ቅርበት ያላቸው 4 ሰዎች ተናግረዋል። በውሳኔው ዙሪያ ከተኩስ አቁም ስምምነቱ በኋላ የትራምፕ መንግስት ከኢራን መንግስት ጋር ቀጥተኛ የተባለ ውይይት መጀመሩን ምንጮች አብራርተዋል። በዚህ ጉዳይ ላይ እስካሁን ኢራን የሰጠችው ማስተባበያም ሆነ ምላሽ የለም። ይህ በእንዲህ እንዳለ ነው ታዲያ ዶናልድ ትራምፕ ካናዳን እያስጠነቀቁት። ካናዳ ለአሜሪካ ገበያ መክፈል ያለባትን ገንዘብ በ7 ቀን ውስጥ እናሳውቃታለን ብለዋል ፕሬዝዳንቱ። ትራምፕ ከካናዳ ጋር የሚደረገው የንግድ ግንኙነት ሙሉ በሙሉ ቁሟል ብለዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ካናዳ በአሜሪካ አርሶ አደሮች ላይ ለዓመታት 400% ቀረጥ በማስከፈል የእንስሳት ተዋጽኦ ገበያን ጎድታብናለች ብለዋል። በአሜሪካ የቴክኖሎጂ ኩባንያዎች ላይ ዲጂታል ታሪፍ ጀምራለች ያሉት ትራምፕ ይህ በሀገራችን ላይ የተቃጣ ጥቃት ነው ሲሉ ኮንነዋል። በግልጽ ተመሳሳይ ነገር እያደረገ ያለውን የአውሮፓ ህብረትን ፈለግ እየተከተለች ነው ብለዋል ፕሬዝዳንቱ። በዚህ የተጋነነ ሲሉ በገለጹት ታሪፍ የተነሳ ሁለቱ ሀገራት የንግድ ድርድር ማድረግ እንዳቆሙ ገልጸዋል። ካናዳ ለንግድ ግንኙነት ከባድ ሀገር ናት ያሉት ፕሬዝዳንቱ ታሪፉ ከፍተኛ በመሆኑ ነው ንግግር የቆመው ብለዋል። ካናዳ ለአሜሪካ ገበያ መክፈል ያለባትን ገንዘብ በ7 ቀን ውስጥ እናሳውቃታለን ሲሉም ተናግረዋል። ውድ ቻናላችን ቤተሰቦች ዜናዎቻችን ተጠናቀቁ። ጤና ይስጥልኝ።